የትረካው መጋረጃ የሚከፈተው ሉክ የተባለ አንድ ወጣት በአንድ ክፍል ውስጥ አንዲት ወጣት ፒያኖ ስትጫወትና በለሰለሰ ድምጿ ስትዘፍን በማየት ነው። በልጅቷ ውበትና በሙዚቃ ችሎታዋ ልብ ወዲያውኑ ሲማረክ፣ ይህች ወጣትም ሌላ ማንም ሳትሆን የትምህርት ቤቱ ጓደኛው ሊንግ ትሆናለች። አንድ ቀን ሊንግ በአንድ ክፍል ውስጥ ብቻዋን ሆና የትምህርት ቤት ስራዋን ስታከናውን በድንገት በርካታ ተማሪዎች ወደ ክፍሉ ሲገቡ በድንጋጤ ከመስኮቱ መጋረጃ ጀርባ ትደበቃለች። ከተማሪዎቹ መካከል የነበረው ሉክ ግን መደበቋን በማስተዋል ወደ እርሷ ሲቀርብ እጅግ አይናፋር በመሆኗ ከመደናገጧ የተነሳ መጽሐፏንና ኤምፒ3 ማጫወቻዋን በክፍል ውስጥ በመተው ከቦታ በፍጥነት ትሰወራለች። ሉክም እቃዎቿ እንደቀሩ ሲረዳ በጥንቃቄ አንስቶ ይይዛቸዋል። ሉክ በሊንግ ኤምፒ3 ማጫወቻ ላይ ያሉትን ዘፈኖች ማዳመጥ ሲጀምር የእርሷን የሙዚቃ ምርጫዎች በመረዳቱ ስለ ጣፋጭና ውብ ገጽታዋ ከጊዜ ወደ ጊዜ በበለጠ ማሰብ ይጀምራል። በዚህም ሂደት ውስጥ ሳያውቀው ከእሷ ጋር በፍቅር ይወድቃል። በመቀጠልም ሉክ ለሊንግ ያለውን ጥልቅ ስሜት የሚገልጽ ደብዳቤ ከጻፈላት በኋላ እሷም ልብ የሚነካውንና በስሜት የተሞላውን ደብዳቤ ስታነብ ፊቷ በደስታ ይፈካል። ወዲያውኑም ሉክን ለማግኘት ወደ ትምህርት ቤቱ ጣሪያ በፍጥነት ታመራለች። ነገር ግን በችኮላ ስትሮጥ ከአስተማሪዋ ጋር በድንገት በመጋጨቷ መሬት ላይ ትወድቃለች። በዚህ ጊዜ መምህሩ በእጇ ላይ የነበረውን የፍቅር ደብዳቤ ተመልክቶ ወዲያውኑ ከእጇ ላይ በመንጠቅ ማንበብ ይጀምራል። ደብዳቤው በሉክ የተጻፈ መሆኑን ሲያውቅና የትምህርት ቤቱ ሕግ የፍቅር ግንኙነትን በጥብቅ እንደሚከለክል በማስታወስ ሉክን ወዲያውኑ ወደ መምህራን ክፍል በማስጠራት ይቀጣዋል። ከዚያም ሉክ በሁኔታው እጅግ በጣም ያፈረችውን ሊንግን ጨምሮ በሁሉም ተማሪዎች ፊት የትምህርት ቤቱን ሕግ በመጣሱ ይቅርታ እንዲጠይቅ ይታዘዛል። እሱ ግን ለሚወዳት ልጅ የፍቅር ደብዳቤ በመጻፉ በድርጊቱ ምንም እንደማይጸጸት በጽናት ይናገራል። ይህ አይበገሬ አቋሙ ሊንግ ለእርሱ የነበራትን ስሜት ይበልጥ እንዲጨምር ያደርጋል። ከዓመታት በኋላ ሉክ እና ሊንግ ከትምህርት ቤት ተመርቀው የየራሳቸውን ሕይወት ሲመሩ ምንም እንኳን በመካከላቸው ብዙ ማህበራዊና ኢኮኖሚያዊ ገደቦች ቢኖሩባቸውም በፍቅር የተሳሰሩ ደስተኛ ጥንዶች ይሆናሉ። ሉክ በአሁኑ ሰዓት በግንባታ ቦታ ላይ የቀን ሰራተኛ ሆኖ በመስራቱ የሚወዳትን ሴት ለጋብቻ ለመጠየቅ የሚያስችል በቂ ገንዘብ የለውም። የሚወዳትን ሴት በተቻለ ፍጥነት ማግባት ስለሚፈልግና ለጋብቻቸውም የሚያስፈልገውን ገንዘብ በፍጥነት ለመሰብሰብ ስላሰበ ከወትሮ በተለየ መልኩ ጠንክሮ በመስራት በየቀኑ ተጨማሪ ሰዓት ለመቆየት እንኳ ወደ ኋላ አይልም። አንድ ቀን ሊንግ በራሷ ተነሳሽነት ሉክን ከእናቷ ጋር ለማስተዋወቅ ስትወስን የእናቷ ፊት ግን ምንም አይነት ደስታ ሳይታይበት ይልቁንም በቤት ውስጥ መኖሩን ችላ በማለትና ቀዝቃዛ አቀባበል በማድረግ ሁኔታውን ከባድ ታደርገዋለች። እንዲያውም ሉክ ራት በልቶ ከጨረሰ በኋላ እንዲሄድ በግልጽ ትጠይቀዋለች። የወደፊት አማቱ እሱን የመሰለ ድሃና ተራ ሰው እንደማትፈልገው በመረዳቱ ሉክ በከፍተኛ የስሜት መረበሽ ውስጥ ሆኖ እሷንም ሆነ እናቷን ሳይሰናበት በቅጽበት ከቤቱ ይወጣል። ወደ ቤቱ ሲመለስ በሀሳብ ተውጦ እያለ በድንገት ሲጓዙበት የነበረው አውቶቡስ በአንድ ሰው ተገዶ እንዲቆም ይደረጋል። እሷም በዝናቡ እየተመታች እሱን ፍለጋ የወጣችው ሊንግ ናት። እሷ በዝናብ ሙሉ በሙሉ ብትርስም ሉክን ለማግኘትና ከእናቷ ድርጊት በኋላ የተሰበረውን ልቡን ለመጠገን ቆርጣ በመምጣቷና እሷም ልክ እንደሱ መጠን እንደምትወደው ሲረዳ ሉክ በውስጥ የነበረው ሐዘን ሁሉ በቅጽበት በደስታ ተለውጦ በስሜት አጥብቆ ያቅፋታል። ከዚያም ሊንግ ከከተማ ውጪ በሚገኝ ኮሌጅ ትምህርቷን የመቀጠል እቅዷን በመተው በምትኩ አፓርታማ ተከራይተው አብረው እንዲኖሩ ስትጠይቀው ሉክ ይህንን ሲሰማ ፊቱ በደስታ በመፍካቱ ወዲያውን ከእቅዷ ጋር ይስማማል። ከብዙ ወራት በኋላ ሊንግ እና ሉክ በቀላል አፓርታማ ውስጥ አዲስ የጋራ ህይወት ምዕራፍ ይጀምራሉ። ሊንግ ሙሉ ትኩረቷን በትምህርቷ ላይ ስታደርግ ሉክ ደግሞ በቀን ሰራተኝነት ስራው ላይ ራሱን ሙሉ በሙሉ ይሰጣል። በስራው ላይ የሚያሳየው ልዩ ታታሪነትና ቁርጠኝነት ከሌሎች ሰራተኞች ለይቶ በማውጣቱ ብዙም ሳይቆይ ከተራ ሰራተኝነት ወደ መስክ ፎርማንነት በመሸጋገሩ የገቢ ምንጩ በዚህ ልክ ይሰፋል። ገቢው ከጊዜ ወደ ጊዜ እያደገ ሲመጣ ሉክ አንዲት ቅጽበት የማይረሳው የጋራ ህልማቸውን እውን ለማድረግ ለሊንግ ቃል ይገባላታል። ይኸውም አንድ ቀን የተሻለና ምቹ አፓርታማ ገዝቶ የፍቅራቸው ማረፊያ እንደሚያደርገው ነው።
አንድ ምሽት አራቱም ሉክ፣ ሊንግ እና የሉክ ወንድም ኪያኦና የቅርብ ጓደኛው ኪያን በአንድ ላይ ተቀምጠው ሲጠጡ ካመሹ በኋላ ኪያን ተሰናብታ ስትሄድ ኪያኦ ለወንድሙ ልቡን በመክፈት ኪያንን ከልቡ እንደሚወዳት ይነግረዋል። ነገር ግን እሷ ልቧ በሌላ ወንድ የተሰጠ በመሆኑ ስሜቱን ለመግለጽ ድፍረቱ እንደሌለው ካጫወተው በኋላ ሉክ እንደ ሊንግ ላለው ማንነቱ የምትወደውን ሴት በማግኘቱ ምን ያህል እድለኛ እንደሆነ በቅጽበት ይገልጽለታል። ሉክም በበኩሉ የወንድሙን ስሜት ተረድቶ እሱን የምትወደው ብቻ ሳይሆን እሱም ልክ ለሊንግ እንደሚሰማው አይነት ጥልቅ ስሜት የሚሰማላትንና ደስተኛ ለማድረግ ማንኛውም ነገር የሚያደርግላትን ሴት እንዲያገኝ ይመክረዋል። ያንን ለሊንግ የገባላትን ቃል እውን ለማድረግ የቆረጠው ሉክ ተጨማሪ ሰዓት ለመስራትና ገንዘብ ለማግኘት ሲል ለቀናት ከቤት መቅረት ይጀምራል። በዚህም የተነሳ ሊንግ ቀስ በቀስ የናፍቆትና የብቸኝነት ስሜት እየተሰማት ቢመጣም ለሉክ ባላት ጥልቅ ፍቅርና ለጋራ ህልማቸው ስትል ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ህልሟን ውጣ ጠንካራ ሆና ለመቆየት ትጥራለች። አንድ ምሽት ብቻዋን ወደ ቤቷ እየተመለሰች ሳለ የሆነ ሰው ከኋላዋ ሆኖ ጥላዋን እንደተከተለ ስሜት ሲሰማት ፍርሃት ልቧን ይውጠዋል። ወዲያውኑም ስልኳን አውጥታ እየተንቀጠቀጠች እርዳታ ለማግኘት ወደ ሉክ ትደውላለች። የፍቅረኛው ድምፅ በፍርሃት መሸበሩን በተረዳበት ቅጽበት ሉክ የሚያደርገው ነገር ሁሉ ትቶ ትንፋሹን ውጦ ወደ እሷ ይበራል። እንደ ድል ሆኖ እሷን ለአደጋ የሚያጋልጥ ምንም ነገር ሳይፈጠር በሰላም ይደርስላታል። ከዚያ በኋላ ሊንግ ለሉክ እራት ይዛው ከወጣች በኋላ ከተመገቡ በኋላ ልክ ወደ ስራው መመለስ እንዳለበት በመግለጽ ወደ ቤቷ እንድትመለስ ይጠይቃታል። ነገር ግን ሊንግ ፈቃደኛ ሳትሆን ቀርታ በዚህ ጊዜ ሁሉ ከጎኗ ባለመሆኑ የተሰማትን ከባድ የብቸኝነት ስሜትና እርሱ ከእሷ ይልቅ ለስራው የበለጠ ግድ እንዳለው በማሰብ የተሰማትን ብስጭት በሙሉ እንባ እየተናነቃት ታፈነዳበታለች። በንግግሯ ልቡ የተነካው ሉክ የጥፋተኝነት ስሜት በከፍተኛ ሁኔታ እየተሰማው ይቅርታ ከጠየቃት በኋላ አጥብቆ በማቀፍ እየሰራው ያለውን የአፓርታማ ህንፃ ፕሮጀክት ያሳያትና የጋራ ህልማቸውን ለማሳካት በህንፃው ውስጥ በእርግጠኝነት አንድ አፓርታማ እንደሚገዛላት ቃል ይገባላታል። በዚህም የተነሳ የሊንግ ሀዘን ወደር በሌለው ደስታ ይለወጣል። አንድ ቀን የሊንግ እናት ወደ አፓርታማቸው ስትመጣ የቤቱ ቀለል ያለ አቀማመጥ ቅር እንዳሰኛት ፊቷ ላይ በግልጽ ይነበባል። ቢሆንም ሊንግ ከሉክ ጋር በደስታ እየኖረች እንደሆነና በቅርቡም የራሳቸው ቤት ለመግዛት እቅድ እንዳላቸው በመንገር እናቷን ታረጋጋታለች። በሌላ በኩል በዚያው ሰዓት ከስራ ባልደረቦቹ ጋር ለራት የወጣው ሉክ የጓደኞቹ እንግዳ ባህሪና የተቆራረጠ ወሬያቸው የሆነ ችግር እንዳለ ቢያመላክተውም በስራ ጫና ምክንያት ስለ ጉዳዩ በጥልቀት ላለማሰብ ይወስናል። ይህ የተጀመረው ጥርጣሬ አንድ ቀን የስራ ባልደረቦቹ ባለቃቸው ዘንድ ባገኘው እምነትና አንድ ትልቅ ፕሮጀክት እንዲመራ በመደረጉ ስለቀኑበት ወጥመድ ሊያጠምዱበት እንዳሰቡ እስኪያውቅ ድረስ ይቀጥላል። ነገር ግን ይህንን ሲረዳ ጊዜው በጣም ረፍዷል። ባልደረቦቹ ባጠመዱለት ወጥመድ ውስጥ ሙሉ በሙሉ ስለሚገባ ኩባንያውን ጎድተዋል ተብለው በተፈጸሙ ድርጊቶች ሁሉ እሱ ብቻ ተጠያቂ በመሆን ከስራው በቅጽበት ይታገዳል። ልክ በዚህ የህይወቱ የጨለማ ወቅት ላይ የሊንግ እናት በድንገት ወደ ሆስፒታል እንደተወሰደች የሚገልጽ ዜና ይደርሰዋል። እሱ ሁሉንም ነገር ትቶ በፍጥነት ወደ ሆስፒታል ቢያቀናም በቦታው ሲደርስ በወቅቱ የነበሩት ክፍሎች ውድ የሆኑ የቪአይፒ ክፍሎች ብቻ በመሆናቸው እናቷ እስካሁን ድረስ ምንም አይነት የሕክምና ክፍል እንዳላገኘች ይመለከታል። ለእናቷ የቪአይፒ ክፍል ለማግኘትና ሕክምና እንድትጀምር ለማድረግ ብድር ፍለጋ ሲሯሯጥ ቲንጊዩ የተባለ የሊንግ የልጅነት ጓደኛ ቀድሞውኑ ክፍያውን በሙሉ እንደከፈለና እናቷን ወደ ቪአይፒ ክፍል እንደተዛወረች ይሰማል። ይህ ያልጠበቀው ክስተት ሉክን ከደረሰበት የስራ ችግር በላይ በድንጋጤና በብስጭት ያስነሳበታል። ከአውስትራሊያ ትምህርቱን አጠናቆ የተመለሰውና ከሀብታም ቤተሰብ የሚወለደው ቲንጊዩ ሲመጣ የሊንግ እናት በደስታ ስሜት ትፈነድቃለች። በንጽጽር በቦታው የሚገኘው የልጇን የወንድ ጓደኛ ሉክን ግን አየር ላይ እንዳለ በመቁጠር እሱን እንደማይገባው ሰው በአይኗ እየገፈፈችው በልጇና በቲንጊዩ መካከል ጋብቻ እንዲፈጸም በግልጽ ሁኔታዎችን ታመቻቻለች። ይህ ድርጊቷም ሉክ በእናቷ ፊት ምንም አይነት ክብር እንደሌለው እንዲሰማውና በከፍተኛ የውርደት ስሜት ልቡ እንዲሰበር ያደርገዋል። በሁኔታው ልቡ የተሰበረው ሉክም ከክፍሉ በመውጣት ደረጃው ላይ ብቻውን ቁጭ ብሎ በሀሳብ ሲዋጥ ሊንግ ዝምታዋን ሰብራ ወደ እሱ ከቀረበች በኋላ ልታበረታታውና ልታረጋጋው ትሞክራለች። በመጨረሻም የወንድ ጓደኛዋን ህመም ለማስታገስ እንደምትፈልግ
በሚያሳይ ሁኔታ አጥብቃ ታቅፈዋለች። ሉክ በእንክብካቤዋና በፍቅሯ ልቡ ቢነካም ይህንን እንደማይገባው ስለሚሰማው ውስጡ በሀፍረትና በጸጸት ይታወካል። ምክንያቱም እስከዛሬ ድረስ እሷን ደስተኛ ሊያደርጋትም ሆነ በእናቷ ፊት ሊያኮራት ባለመቻሉ እንደሱ ባለ ድሃ ሰው ፍቅር እንድትወድቅ በማድረጉ በህይወቱ ትልቁን ወንጀል እንደፈጸመ ያስባል። ከዚህ ክስተት በኋላ የተሰማውን የውርደት ስሜት ለመቀየርና በፍጥነት ገንዘብ ለማግኘት በሚያደርገው ጥረት ወደ ኪያኦ በመሄድ ኪያኦም ለችግሩ መፍትሄ የሚሆን የሚመስል ስራ እንዳለው ከነገረው በኋላ የኮንትራክተር አገልግሎት ከሚፈልግ አንድ ሰው ጋር ያስተዋውቀዋል። ሰውየው ግን አንድ ቅድመ ሁኔታ ያስቀምጣል። ይኸውም ሉክ የተወሰነ ገንዘብ በካፒታል መልክ ኢንቨስት እንዲያደርግና እሱን በበኩሉ ካወጣው ካፒታል 3 እጥፍ አድርጎ እንደሚከፍለው ቃል ይገባለታል። ይህ አጓጊ እድል ሲሰማ ሉክ ከሊንግ ጋር ቤት ለመግዛት አቅዶት የነበረው ሙሉ ቁጠባውን ያለምንም ማመንታት ኢንቨስት ለማድረግ ይወስናል። የተሰማውን ውርደት ለመቀበልና ህይወቱን ለመቀየር ብቸኛው መንገድ ይህ እንደሆነ በማመን ገንዘቡን በሙሉ ለመነሻ ኢንቨስትመንት እንዲሆን ለኪያኦ ካስረከበ በኋላ ግን መራራው እውነት ይገለጣል። ይህ ሁሉ እሱ ራሱ በዕዳ ተጠምዶ ከአጭበርባሪ የኢንቨስትመንት መረቦች ለመውጣት በሚታገል ኪያኦ የተቀነባበረ ተንኮል ሲሆን የሉክ ተስፋና ቁጠባ በቅጽበት አየር ላይ ይበናል። ሉክ በቁጣ አይኑ በመጋረዱ ወንድሙ ላይ እጁን ከማንሳቱ ጋር በተመሳሳይ ሰዓት የሊንግ እናት ህመሟ በድጋሚ ስላገረሸባት በፍጥነት ወደ ሆስፒታል መወሰድ ሲኖርባት ሊንግም ለእናቷ የሕክምና ወጪ እንዲሆን የጋራ ቁጠባቸውን እንዲሰጣት ሉክን ትጠይቀዋለች። ነገር ግን ሉክ ቁጠባቸውን በሙሉ አታላይ በሆነ ኢንቨስትመንት ላይ አውጥቶ እንዳከሰረው ስታውቅ ዓለም በራሷ ላይ የተደፋባት ያህል በከፍተኛ ድንጋጤ ውስጥ ትወድቃለች። በመሆኑም ሊንግ ለእናቷ ሕክምና ሲባል ከቲንጊው ገንዘብ ለመበደር ስትገደድ ሉክ በውድቀቱና በፈጠረው ችግር እጅግ አፍሮ ነገሮችን ይበልጥ በማባባስ እሱን ከመጠበቅ ይልቅ ቲንጊው ብታገባ እንደሚሻላት በራስ ጥላቻ በተሞላ ድምጽ ይነግራታል። እሱ ሁሉን ነገሩን ያጣ ድሃ ከመሆኑን በላይ በሰዎች እየተሸወደና እየተጠቀሙበት የሚኖር ሞኝ ሰው መሆኑን በመግለጽ ከህይወቷ እንዲወጣ ሲማጸናት፣ ሊንግ ግን ስለዚህ ጉዳይ ማሰብ እንደማትፈልግና በህይወቷ የምትወደውን ብቸኛ ወንድ እሱ ስለሆነ ከእሱ ጋር መቆየት እንደምትፈልግ በጽናት ትነግረዋለች። ሉክ በውድቀቱ ወቅት ደስተኛ ሊያደርጋት እንደማይችልና ከማሳዘን ውጪ ምንም ሊፈይድላት እንደማይችል በመሰማቱ ለእርሷ ሲል ቢተዋት እንደሚሻል ከራሱ ጋር ይስማማል። በመሆኑም ከዚህ በፊት ወደ ረዳው አንድ ሰው በመሄድ ከውድቀቱ ተመልሶ ህይወቱን መገንባት እንዲችል ማንኛውም አይነት ስራ እንዲሰጠው ይጠይቀዋል። ሰውየውም ከፍተኛ ደሞዝ ያለው ነገር ግን ከፍተኛ ስጋት የሞላበት ስራ ያቀርብለታል። ስራው ሩቅ በሆነና የተፈጥሮ ሁኔታው እጅግ አደገኛ በሆነ የድንበር አካባቢ የሚከናወን ከመሆኑም በላይ የማምረት ሂደቱ ዓመታትን ስለሚወስድ ሊንግን ለረዥም ጊዜ ሊያያት እንደሚችል ይገነዘባል። ነገር ግን ከችግር ለመውጣት ቁርጠኛ ስለሆነ ሌላ አማራጭ ስለሌለው ይህንን ሁሉ መስዋዕት ለመክፈል ዝግጁ በመሆን ስራውን በማንኛውም ዋጋ ለመቀበል ይወስናል። ከጥቂት ቀናት በኋላ ሉክ ሊንግን በዝምታ ትቷት የሚሄደው ስለ ስራው ቢነግራት ጉዞው እንደምትከለክለውና በህይወቷ ላይ የበለጠ ሸክም እንደሚሆንባት በማመኑ ነው። እሱ የሚፈልገው ብቸኛ ነገር የሊንግን ደስታ ማየት ብቻ ስለሆነ ያ ደስታ ከሱ ባይመጣም እንኳ ግድ አይሰጠውም። እሷ ደስተኛ እስከሆነች ድረስ ለሱ ይህ ብቻ በቂው ይሆናል። ነገር ግን ይህ ሁሉ የውስጥ ስሌቱና እቅዱ ኪያኦ የሉክን መሄድ ለሊንግ ሲነግራት በአንድ ቅጽበት ይናዳል። እቅዳቸውም ከተወያዩ በኋላ ሊንግ ወዲያውን ወደ ሉክ በመደወል የት እንዳለ ትጠይቀዋለች። ነገር ግን ሉክ በህይወቱ ብቸኛዋን የምትወደውን ሴት ትቶ የመሄድ እውነታ ሲጋረጥበት እንባውን መቆጣጠር ስለሚያቅተው ብዙም መናገር አይችልም። ምክንያቱም ከእርሱ ጋር ባላት ፍቅር ሸክም እንዳይሰማት በማሰብ ግንኙነታቸውን እንዲያቆም ከመገደዱም በላይ ለእርሷ ከሁሉ በላይ የሚያሳዝነው እሷ ማጣት ሳይሆን በሱ ምክንያት ደስታዋን ስታጣ ማየት ስለሆነ በመጨረሻም ስሜቱን መቆጣጠር አቅቶት በከፍተኛ ህመም ውስጥ ሆኖ በብስጭት ያለቅሳል። ከበርካታ ዓመታት በኋላ ሊንግ ከኮሌጅ ተመርቃ ህይወቷን በባንክ ሰራተኝነት ስትመራ ሉክ አሁንም በጣም ራቅ ባለ ድንበር አካባቢ ሆኖ እሷንና ፍቅራቸውን አንድም ቀን ሳይረሳ ስራውን ይቀጥላል። ሊንግ በበኩሏ እሱን መውደዷን ማቆም ባትችልም ከጊዜው መርዘም የተነሳ የጋራ ትውስታቸውን ቀስ በቀስ መርሳት ትጀምራለች። በመሆኑም እናቷ ከቲንጊው ጋር ካስተዋወቀቻት በኋላ በቅርቡ ለማግባት ይስማማሉ። አንድ ቀን ከሉክ ጋር የነበራትን ጣፋጭ ትውስታዎች ስታስታውስ ናፍቆቱ በልጦባት ከብዙ ጊዜ በኋላ ልትደውልለት ትወስናለች።
ለመጨረሻ ጊዜ የተነጋገሩበት በእንባ የተሞላ ስንብት ስለነበር ከእሷ ጥሪ ሲደርሰው ሉክ በጣም ይደነግጣል። ከዚያም ለዓመታት ስለተራራቁ ስለ እያንዳንዳቸው ሕይወት ብዙ ከተነጋገሩ በኋላ ሊንግ ልታገባ እንደሆነ ትነግረዋለች። ይህንንም ስትነግረው ከብዙ ዓመታት በፊት የነበራቸውን የጋራ የሰርግ እቅድና ምን ያህል ውብ ሰርግ እንደሚኖራቸው አስበው እንደነበር ታስታውሰዋለች። ሉክ ለሊንግና ለቲንጊው መልካሙን ለመመኘት ሲሞክር ሊንግ በቁጣ በመገሰጽ ከሁሉም በላይ የምትፈልገው ሀብት ሳይሆን እሱ ወደ እሷ እንዲመለስ ብቻ እንደሆነና ለእሷ ሲል ማንኛውም ነገር ለማድረግ ዝግጁ የነበረውን የድሮ ማንነቱ እንደናፈቀች ትገልጽለታለች። የሊንግ ልብ የሚነካ ኑዛዜ ከሰማ በኋላና አሁንም ይህን ያህል ጊዜ በተስፋ ስትጠብቀው እንደነበር ከተረዳ በኋላ ሉክ በቅጽበት ስራውን ለማቆም ይወስናል። ወደ ቤቱ ተመልሶ እሷን ለማየት በመነሳት እስኪመለስ ድረስ እንድትጠብቀው ይጠይቃታል። ባልተጠበቀ ሁኔታ ግን መኪናው በመበላሸቱ የብርድ ወቅት በርትቶ ሳለ በረሃ ላይ ብቻውን ይታሰራል። እርዳታ የሚጠይቅበት ምንም አይነት መንገድ ስለማይኖረው ሁኔታው ተስፋ አስቆራጭ ይሆናል። እርሱ በብርድና በብቸኝነት ሲታገል፣ ሊንግ በበኩሏ ቀናት ቢረዝሙም እሱ እንደሚመለስ ሙሉ ተስፋ አድርጋ በታማኝነት ትጠብቃለች። የስልኳ ስክሪን በድንገት ሲበራ ሊንግ ከሉክ የተላከው ልብ የሚነካ የጽሑፍ መልእክት በመቀበሏ ለዓመታት በልቧ ውስጥ ተዳፍኖ የነበረው የደስታ ስሜት እንደገና ይቀጣጠላል። መልእክቱ እሷ በህይወት ውስጥ ምን ያህል ውድ እንደሆነችና እሷን በማወቁ እንዲሁም በፍቅሯ በመውደቁ የተሰማውን ጥልቅ ደስታ የሚገልጽ ሲሆን በተጨማሪም ላለፉት 10 ረጅም ዓመታት ትቷት በመሄዱ ላሳለፈችው ስቃይና ሐዘን ከልቡ ይቅርታ ይጠይቃታል። በመጨረሻም በቀሪው ህይወቷ መልካሙን ሁሉ በመመኘት ደስታዋን ከምንም ነገር በላይ እንደሚፈልግ ያረጋግጥላታል። ሊንግ ይህንን ልብ የሚነካ ቃል በደስታ እንባ እያነበበች ሳለ መልእክቱ የተላከው ሉክ አጥንት ሰብሮ በሚገባው ቅዝቃዜና በሚያስገመግም የበረዶ ማዕበል ውስጥ ሆኖ የመጨረሻ እስትንፋሱን ከመተንፈሱ ጥቂት ቀደም ብሎ መሆኑን ፈጽሞ አታውቅም። ከጥቂት ቀናት በኋላ በስራ ባልደረቦቹ ህይወቱ አልፎ ሲገኝ በያዘው ማስታወሻ ደብተር ውስጥ ሲሞት ስለ እርሱ ሁኔታ ለሊንግ እንዳይነግሯትና በህይወት መትረፍ ከቻለ ግን በቀሪው ዘመኑ እሷን ሚስቱ አድርጎ ለመኖር የነበረውን ጥልቅ ምኞት የሚገልጽ ልብ የሚሰብር መልእክት ያገኙበታል። በዚህ ፊልም አማካኝነት የሚወዳትን ሴት ደስተኛ ለማድረግ ሲል ከራስና ከሁኔታዎች ጋር የሚደረግ መራራ ትግልን እናያለን። ምንም እንኳን በመጨረሻ ሞት አብረው እንዳይሆኑ ቢለያቸውም የሉክ ገጸ ባህሪ የምንፈልገውን እስክናገኝና የምንወዳቸውን ሰዎች ደስተኛ እስክናደርግ ድረስ እስከ መጨረሻው ደቂቃ ድረስ ተስፋ ሳንቆርጥ መታገል እንዳለብን አንድ ጠንካራ መርህን ያስተምረናል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።